ነገ የሚደረገውን የታላቁ ሩጫ ቀን አስመልክቶ የአዲስ አበባ ፖሊስ ምን አለ? በዘገባችን የምንመለከተው ይሆናል። በስልጤ ዞን ወራቤ ከተማ ምን ተፈጠረ? ይህንንም በዘገባችን አካተን ይዘናል። ትናንት በተከበረው በሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል ወጣቱ ስለ አርሲ ምን አለ? ይህንንና ሌሎች ዘገባዎችን በጥንቅራችን ይዘናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ለ25ኛ ጊዜ የተዘጋጀው ታላቁ ሩጫ በኢትዮጵያ ተጀምሮ እስኪጠናቀቅ ድረስ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆን የአዲስ አበባ ፖሊስ አስታወቀ። በርካታ የሀገር ውስጥና የውጭ ሀገራት ተሳታፊዎች፣ አምባሳደሮች፣ ተጋባዥ አትሌቶች የሚታደሙበት መነሻውን መድረሻውን መስቀል አደባባይ ያደረገው ታላቁ ሩጫ በኢትዮጵያ ያዘጋጀውን የሩጫ ውድድር ህዳር 14 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። ውድድሩ ተጀምሮ እስኪጠናቀቅ ድረስ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆን የአዲስ አበባ ፖሊስ አስታውቋል። ለጋራ ደህንነት ሲባል ፍተሻ እንደሚኖር የውድድሩ ተሳታፊዎች ተገንዝበው አስፈላጊውን ትብብር ማድረግ እንዳለባቸው ፖሊስ ገለጸ። የውድድሩ ተሳታፊዎች በሚያልፉበት አካባቢ የሚኖሩ ነዋሪዎች እንደከዚህ ቀደሙ ከጸጥታ ኃይል ጎን በመቆም ትብብራቸውን አጠናክረው እንዲቀጥሉ አዲስ አበባ ፖሊስ ጥሩን አስተላለፈ። ውድድሩ የከተማችን ዋና ዋና መንገዶች የሚያካልል በመሆኑ ሩጫው ተጀምሮ እስኪጠናቀቅ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆን አዲስ አበባ ፖሊስ አስታወቀ። ውድድሩ በሰላም እንዲጠናቀቅ የጸጥታ አካላት አስፈላጊ ቅድመ ዝግጅት አጠናቀው ስራ መጀመራቸውን አዲስ አበባ ፖሊስ ገልጿል። ከውድድሩ ዓላማ ውጪ ህገወጥ ተግባራትን መልእክትን ማስተላለፍ የውድድሩ መንፈስ የሚረብሹ ስለሆኑ አዘጋጁ ተቋሙ እና ተሳታፊዎች ተገቢውን ጥንቃቄ ማድረግ እንዳለባቸው እያሳሰበ ውድድሩ ተጀምሮ እስኪጠናቀቅ ከኦሎምፒያ አደባባይ ወደ መስቀል አደባባይ፣ ከጥላሁን አደባባይ ወደ ሳን ጆሴፍ መብራት፣ ከአፍሪካ ህብረት መብራት ወደ ሜክሲኮ አደባባይ፣ ከፓርላማ መብራት ወደ ኮንሰን መታጠፊያ፣ ከኮንሰን መታጠፊያ ወደ ገብርኤል፣ ከሴቶች አደባባይ ወደ ካሳንቺስ፣ ከሴቶች አደባባይ ወደ ካሳንቺስ ቶታል ወደ ኡራኤል አደባባይ፣ ከፒኮክ አዲሱ መንገድ ወደ ኡራኤል አደባባይ፣ ከጋዜቦ አደባባይ ወደ ደንበል፣ ከቂርቆስ ቤተክርስቲያን መስቀለኛ ወደ ለጋሃር መብራት፣ ከላንድ ማርክ ሆስፒታል መታጠፊያ ገነት ሆቴል፣ ከጠማማ ፎቅ ወደ ሜክሲኮ አደባባይ፣ ከአፍሪካ ህብረት መብራት ወደ ሜክሲኮ አደባባይ፣ ከፈረንሳይ መብራት ወደ ጨፌ ሜዳ፣ ከሞላ ማሩ መስቀለኛ ወደ ጌጃ ሰፈር፣ ከከፍተኛ ፍርድ ቤት አደባባይ ወደ ሜክሲኮ አደባባይ፣ ከሰንጋተራ 4060 ወደ ሰንጋተራ መብራት፣ ከጎማ ቁጠባ መብራት ወደ ብሔራዊ ታትር፣ ከሜትሮሎጂ መታጠፊያ ወደ ፖስታ ቤት መብራት፣ ከጎላ ሚካኤል መስቀለኛ ወደ ኢሚግሬሽን፣ ከቴዎድሮስ አደባባይ ወደ ሀገር አስተዳደር መብራት ከንጋቱ 11 ሰዓት ጀምሮ ውድድሩ እስከሚጠናቀቅ የተጠቀሱ መንገዶች የሚዘጉ ስለሆነ በተጨማሪ በተገለጹ መስመሮች ላይ ቅዳሜ ከምሽቱ 12 ሰዓት ጀምሮ ለመኪና ለአጭርም ሆነ ለረጅም ጊዜ ማስቆም የተከለከለ መሆኑ የአዲስ አበባ ፖሊስ እያስታወቀ የፖሊስ አገልግሎት ነጻ ስልክ መስመር 991 መጠቀም እንደሚቻል ፖሊስ አስታውቋል። ወደ ቀጣይኛው መረጃችን ስናልፍ ሃይባ ያጣው የኦርቶዶክሲያን የባለማዕተቦች በሃይማኖት ተኮር ጭፍጨፋ ትናንት በተደረገው በሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል ወጣቱ መፈክር ይዞ ወጣ። ከመፈክሮቹም ውስጥ ሞት በቃን፣ ስለ አርሲ ዝም አንልም፣ አርሲ ደክሟታል የሚሉ ጥቅሶችን ይዘው መፈክራቸውን ድምጻቸውን አሰምጡ። ዛሬም ድረስ ኦርቶዶክሳውያን ባለማዕተቦች እንደ ቅጠል እየረገፉባት የምትገኘው ያቺ መከረኛ የአርሲ ምድር ነች። ከአርሲም ኦርቶዶክሳውያን ባለማዕተቦች አልፎ በምዕራብ ሐረርጌ እንዲሁም ደግሞ በምስራቅ ሐረርጌ ላይ የሚገኙ ኦርቶዶክሳውያን ባለማዕተቦች እንደ ቅጠል እየረገፉ ይገኛሉ። አርሲ ላይ ዘነበው የሞት ዝናብ በምዕራብ ሐረርጌና በምስራቅ ሐረርጌ አከፍቷል። አባቶች ዝም ባሉ ቁጥር ኦርቶዶክሳውያን ባለማዕተቦች ዋጋ እየከፈሉ ይገኛሉ። አባቶች ስልጣናቸው፣ ወንበራቸው፣ ጥቅማቸው፣ ነዋያቸው ሲነካ ብቻ ተነሱ፣ ጥቁር ልበሱ፣ ቤተክርስቲያናችሁን ጠብቁ እያሉ በየሰዓቱና በየደቂቃው መግለጫ ሲያወጡ ነበር። መቼ? የዛሬ 3 ዓመት። የዛሬ 3 ዓመት እንደምናስታውሰው ቅድስት ቤተክርስቲያናችን ጥቁርና ማቅ በለበሰች ሰዓት በየሰዓቱና በየደቂቃው ነበር መግለጫ ሲወጣ የነበረው። ታዲያ ዛሬ ኦርቶዶክሳውያን ባለማዕተቦች እንደ ቅጠል እየረገፉ እያዩ ልጆቻቸው በተኩላ እየተበሉ እያዩ እንደ እረኛ መሆን ካቃታቸው፣ እንደ አባት መሆን ካቃታቸው፣ ከልጆቼ በፊት እኔም ማለት ካቃታቸው፣ ከበጎቼ በፊት እኔም ማለት ያቃታቸው አባቶች ዝምታ ነግሶባቸው በቤተ ክህነት ውስጥ ተሰግስገውና ታጭቀው ይገኛሉ። እስከ መቼ ዝምታቸውን እንደሚመርጡ ባናቅም ዛሬም ግን እኛ አጀንዳችን አርሲ ናት። ፍትህ ለአርሲ ኦርቶዶክሳውያን ባለማዕተቦች። ወደ ቀጣይኛው መረጃችን ስናልፍ በከባድ የወንብድና ወንጀል የተከሰሱ ግለሰቦች በጽኑ እስራት ተቀጡ። በስልጤ ዞን ወራቤ ከተማ አስተዳደር በከባድ የወንብድና ተግባር የተከሰሱ ግለሰቦች እስከ 16 ዓመት በሚደርስ ጽኑ እስራት እና በገንዘብ እንዲቀጡ የስልጤ ዞን ከፍተኛ ፍርድ ቤት ውሳኔ አስተላለፈ።
ተከሳሾቹ በቡድንና በተናጥሎ ነው በወራቤ ከተማ ልዩ ልዩ ሰፈሮች በመዟዟር ከታህሳስ 2015 ዓ.ም ጀምሮ እስከ ሚያዝያ 2016 ዓ.ም በተለያዩ ጊዜያት ከተለያዩ የግል ተበዳዮች ከዘመናዊ ሞባይል እስከ ንብረት ማውደም ድብደባ፣ የጸጥታ አካላትም ከመደብደብ የተለያዩ ግለሰቦች ላይ ዛቻና ማስፈራሪያ የዘለቀ ተደጋጋሚ የወንብድና ተግባር በመፈጸማቸው የሚያትቱ 22 ክሶች መመስረታቸውን በውሳኔ ዝርዝር ላይ ተመልክቷል። የስልጤ ዞን ፍትህ መምሪያ አቃቢ ህግ ከፖሊስ ተጣርቶ በቀረበለት መረጃ መሰረት የተመሰረተውን ክስ ሲመለከት የቆየ ስልጤ ዞን ከፍተኛ ፍርድ ቤት ህዳር 11 2018 በዋለው የችሎት ከ18 ተከሳሾች ውስጥ 3ቱ በነጻ ሲሰናበቱ 8ቱ የ2 ዓመት የገደብ ቅጣት፣ 7 ተከሳሾች በጽኑ እስራት እንዲቀጡ ተወስኗል። አንደኛ ተከሳሽ አብዱ ሽኩር ሙባሪክ 16 ዓመትና 4000 ብር፣ ሁለተኛ ተከሳሽ ኢዘዲን ዋበላ 7 ዓመት ከ9 ወርና 1000 ብር፣ ሶስተኛ ተከሳሽ አብዱ ሰላም ከማል 8 ዓመት ከ4 ወርና 1000 ብር፣ አራተኛ ተከሳሽ አብዱላ ሀፊዝ ሱልጣን 2 ዓመት ከ6 ወር፣ አምስተኛ ተከሳሽ ከማል ራህመት 2 ዓመት ከ6 ወር፣ ዘጠነኛ ተከሳሽ ሙዲን ቶፊቅ 3 ዓመትና 1000 ብር በጽኑ እስራት እንዲቀጡ ተወስኗል። ወደ ቀጣይኛው መረጃችን ስናልፍ በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች ወደ አንድ ካቶሊክ ትምህርት ቤት በመግባት ከ200 ተማሪ በላይ አግተው መውሰዳቸው ተሰማ። ይህ በዚህ ሳምንት የደረሰ ሁለተኛ የጅምላ እገታ ነው። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስተ ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝ ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪ እና 12 ሰራተኞች ወስደዋል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃት እያስተናገደች ነው። ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊም ተማሪ ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በኳራ ግዛት የሚገኝ አንድ ቤተክርስቲያን የአምልኮ ስነ ስርዓት በቀጥታ ስርጭት እየተላለፈ በተፈጸመበት ጥቃት 2 ምዕመናን ሲገደሉ 38 ምዕመናን ደግሞ ታግተው ተወስደዋል። ፕሬዚዳንት ቦላ ቲኑቡ እንደዚህ አይነት የጸጥታ ጉዳዮችን ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄድ የቡድን 20 ጉባኤ ላይ እንደሚሳተፉ አስታውቀዋል። ውድ አድማጮቻችን ለሳቱ ያዝናቸው አጭር ዘገባዎች እነኚህን ይመስሉ ነበር። ከሰዓታት በኋላ በቀጣይ መረጃ እስከምንገናኝ ድረስ ቸር ቆዩ።